ዋትስአፕ ጋይዝ እንዴት ናችሁ? ዛሬም አንድ አስተማሪ በሆነ ቪዲዮ መጥቻለሁኝ። እሱም የአማርኛ ቴክስቶችን ኤዲት ማድረግ በጣም አስቸጋሪ ሊሆን ይችላል፣ በተለይ ፎቶሾፕ ማንጠቀም ከሆነ። ነገር ግን በዚህ ቪዲዮ እንዴት በቀላሉ ፒክሴል ላብ አፕሊኬሽን ብቻ በመጠቀም ኤዲት ማድረግ እንደምንችል አሳያለሁኝ። አሁን ቀጥታ ወደ ቪዲዮ። በመጀመሪያ የምትፈልጉትን ቴክስት ትጽፉታላችሁ። አማርኛ የሚሆን እንግሊዝኛ ትጽፋላችሁ። ኦኬ፣ እዚህ ጋር እንደምታዩት አማርኛ ብዬ እጽፋለሁኝ። ኦኬ፣ አማርኛ ብዬ ጽፌያለሁኝ። ከዛ በኋላ የቴክስቱን ከለር ቀይራለሁኝ ወደምፈልግበት። ኦኬ፣ ከለር ለመቀየር እዚህ ጋር ከለር የሚለውን በተን ነክታችሁ ከለሩን መቀየር ትችላላችሁ። ከዛ በኋላ ፎንት የሚለው እዚህ ጋር አንድ በተን አለ። ወደ ፎንት ገብቼ አንድ ፎንት የምፈልገውን መርጣለሁኝ። ከመረጥኩኝ በኋላ ራይት ይላለሁኝ ማለት ነው። ኦኬ፣ በእንደዚህ አይነት ሁኔታ ፎንቱን መርጫለሁኝ። በዋናነት ሊያሳይ የፈለኩትን አንድ ኢፌክት ላሳያችሁ። እሱም ቴክስቸር የሚል ኢፌክት ነው። ትንሽ ወደ ታች ስክሮል ካደረጋችሁ በኋላ ቴክስቸር የሚለውን አንድ ኢፌክት ታገኛላችሁ ማለት ነው። እዚህ ጋር እንደሚታዩት ቴክስቸር ላይ ቴክስቱ ላይ የምናስገባው ኢሜጅ ነው ማለት ነው። ኢሜጁን አሪፍ መሆኑን ካረጋገጣችሁ በኋላ ወይም የምትፈልጉት ኢሜጅ ከሆነ ታስገባላችሁ። በዛ በኢሜጁ ስታይል ነው የቴክስቱ ስታይል ሊወጣ የሚችለው ማለት ነው። ለምሳሌ አንድ ኢሜጅ ላስገባና ላሳያችሁ። ይሄው እዚህ ጋር እንደሚታዩት አንድ ኢሜጅ ተጠቅሜ ያለው ራይት አልኩኝ ማለት ነው። የኢሜጁ ኢፌክት ዳይሬክትሊ ወደ ቴክስት ኢፌክት መጥቷል ማለት ነው። እዚህ ጋር ማስተካከልም ትችላላችሁ፣ ስኬሉ ምናምን ማስተካከል ትችላላችሁ ማለት ነው። ከዛ ራይት ብላችሁ ትወጣላችሁ። ሞር እናንተን ለማሳየት ያህል እስቲ ኢሜጆቹን እየቀያየርኩኝ ላሳያችሁ። ኦኬ፣ አሁንም እዚህ ጋር አንድ ኢሜጅ መርጬ ያለው እዚህ ጋር ማስተካከል ትችላላችሁ፣ ወይም እዚህ ጋር ክሮፕ እያደረጋችሁ ምናምን ማስተካከል ትችላላችሁ። አሁንም ሌላ ኢሜጅ ተጠቅሜ ላሳያችሁ። ኦኬ፣ እዚህ ጋር አሁንም ይሄን ኢሜጅ መርጬ ያለውን ከዛ ራይት ላለውን እዚህ ጋር ቴክስቸሩን በእንደዚህ አይነት ሁኔታ እዚህም ማስተካከል ትችላላችሁ፣ ዲሌት ማድረግም ትችላላችሁ። እዚህ ጋር ራይት ሳይዙን ኢሜጁ ምናምን መቀየር ትችላላችሁ ማለት ነው። ኦኬ፣ በእንደዚህ አይነት ሁኔታ የኢሜጁን ኢፌክት ወደ ቴክስት መቀየር ከቻለ እስቲ ከቴክስት ጋር የሚገናኙ አንዳንድ ሴቲንጎችን ላሳያችሁ። እዚህ ጋር የኤ ምልክት ከነካችሁ የተለያየ በተኖችን ታገኛላችሁ። ኮፒ ማድረግ ቢፈልጉ ኮፒ ማድረግ ትችላላችሁ። ይኸው ኮፒ የሚል ምልክት አለ። ፖዚሽን ማስተካከል ትችላላችሁ ማለት ነው። እዚህ ጋር እንደሚታዩት እንደዚህ ያደርጋችሁ ፖዚሽኑን ማስተካከል ትችላላችሁ ማለት ነው። ሌላኛ ደግሞ እዚህ ጋር ሪላቲቭ ፖዚሽን መሃል ላይ እንዲሁም ማድረግ ከፈለጋችሁ እንዲዚህ መሃል ላይ እንዲሁም ማድረግ ትችላላችሁ። ይህም በጣም ወሳኝ ነው። አንዳንድ ነገሮችን ስንሰራ ከለር እዚህ ጋር ቅድም እንዳልኩ ከለር መቀየር ትችላላችሁ። ግራዲየንት እንዲሆን ግራዲየንት ከለሮች አሉ እዚህ ጋር፣ እሱንም በቀላሉ መጠቀም ትችላላችሁ። እዚህ ጋር ቴክስቸር ቅድም አሳየሁት ነው። ኦፓሲቲም ደግሞ እንዳይታይ ወይም እንዲታይ እየጨመራችሁ እየቀነሳችሁ እንደየኢፌክቱ ስታይል መጠቀም ትችላላችሁ። እዚህ ጋር ሮቴት ማድረግ እንችላለን። ሌላኛ ደግሞ ማስክ ማድረግ እንችላለን። ፎንት እዚህ ጋር ቦልድ፣ አይታሊክ ወይም አንደርላይን ማድረግ እንችላለን። በዚህ ሁኔታ ይሄው አይታሊክ አድርጎኝ አንደርላይን ማድረግ ይችላልኝ ማለት ነው። ከዛ ከርቭ የሚል አለ። ከርቭ በእነዚህ አይነት ሁኔታ ከርቭ ማድረግ ትችላላችሁ። ኢፌክቱን ከሰራችሁ በኋላ ራይት ብላችሁ መውጣት አለባችሁ። ኦኬ፣ አሁንም እዚህ ጋር ስትሮክ ስፔስ የሚለው አለ። ስፔሱን ይሄው እንደዚህ እያደረጋችሁ ስፔስ መጨመር ትችላላችሁ። ሌላኛ ደግሞ ስትሮክ የሚል አለ። በዙሪያ ላይ የሚገኙ ጠርዞች ናቸው። ከለሩን በእንደዚህ አይነት ሁኔታ እየመረጣችሁ ማስተካከል ትችላላችሁ። ሳይዙን እየጨመራችሁ እየቀነሳችሁ። ሻዶ አለ። ሻዶም ደስ የሚል ኢፌክት ነው። በዙሪያ የሚኖረው ሻዶ ብላክ ማድረግ ትችላላችሁ። ደስ የሚለው አንድ ከለር መምረጥ ትችላላችሁ። ፐርስፔክቲቭ ምናምን ምሎ ነገር አለ። ፐርስፔክቲቭም ደስ የሚል ኢፌክት አለው። አሁን ለምሳሌ እንደዛ አደረኩኝ፣ ከዛ ይሄን አበራውኝ፣ ከዛ ራይት አልኩኝ ማለት በእንደዚህ አይነት ሁኔታ ፐርስፔክቲቭ ኢፌክት መስራት ይችላልው። 3D ሮቴት ማድረግ ይችላልው። 3D ቴክስት ማድረግ ይችላልው። ይሄን እንድትረዱ ብዬ ነው እንጂ እየሰራው አይደለም። ኢፌክቱ 3D ሻዶም እንደዚህ መጨመር ትችላላችሁ፣ ሪፍሌክት ማድረግ ትችላላችሁ ማለት ነው።
ሪፍሌክቱን እንደዚህ መጨመር መቀነስ ትችላላችሁ። ስለዚህ አፕሊኬሽን ምንም እውቀት ከሌላችሁ ቤዚክ 2 የሰራው ቪዲዮ ስላለ በዚህ ቪዲዮ መጨረሻ ታገኛላችሁ። ጋይዝ አይ ሆፕ ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። እስከዚህ ድረስ ካያችሁ ቪዲዮን ወዳችሁታል በእርግጠኝነት። ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንደ ኮሜንት ላይ ሀሳብ አስተያየታችሁን ጻፉ። ሀሳባችሁ ያበረታታኛል። ቴንክ ዩ። በቀጣይ ቪዲዮ እንገናኝ።